በቀጣይ የዚህ መጠቃለል አሰራር አሳያችኋለሁ። በጣም ቆንጆ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዳይቱ ተከታታዮቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። የዚህ መጠቃለል አሰራር ኢንሻአላህ አሳያችኋለሁ። በጣም ያምራል። ሸሆርማው አሰራር ደግሞ የሚያስፈልገን እንደዚህ በረጃጅሙ በጣጥስ መቁረጥ እንዲሁም ድጃጅ ወይም ዶሮ እንደዚህ ማዘጋጀት እና ቂጣ እንደዚህ አይነት ቂጣ ክብ ቂጣ እንደዚህ ለስለስ አድርገን እቤትም መስራት እንችላለን። ጃይዝም የተዘጋጀም መግዛት እንችላለን። ሌላ ያው ይሄን ደግሞ ድንቹን ይሄን እንዴት አድርጌ እንደቆረጥኩት አሰራሩን ላሳያችሁ ነው። አንድ ጃይዝ አድርጌ ያስቀመጥኩት እንደዚህ የነበረውን ባንድ እጄ ስለማይመቸኝ ነው። እንደዚህ ቆርጬዋለሁ። እንደዚህ በዚህ መልኩ ግልጽ እንዲሆንላችሁ ነው እንደዚህ ያስቀመጥኩት ቆራርጬ። እንደዚህ በቀጫጭኑ እንደዚህ አድርገን ከቆረጥ ነው በኋላ በዚህ መልኩ እንደዚህ እያደረግን እንከትፈዋለን ማለት ነው። እንደዚህ ስንከትፈው እንደዚህ ይሆናል ማለት ነው። አሰራሩ ያው ቀላል ነው። ይሄ አቆራረጡ በዚህ መልኩ ቆራርጠን ግንፍል እናደርጋለን። ግንፍል የምናደርገው ለምንድን ነው? ለስለስ ያለ እንዳይሆን ዘይት ብዙ እንዳይዝ ይጠቅመዋል። ትንሽ ግንፍል አድርገን ከጨው ጋር ከዛ በኋላ ደግሞ እንትን እናደርጋለን። ነሻም ማድረግ እንችላለን። ከዛ በኋላ ደግሞ በዘይት እንጠብሰዋለን ማለት ነው። ያው አብረን እናያለን። ይሄን ካሮት ደግሞ በመብሸራ አርጌ አዘጋጅቻለሁ። ይሄንን ከሽንኩርት ጋር ሁለት አይነት ቃሪያ አለኝ። በማንኛውም መጠቀም ይቻላል። ይሄ ደግሞ እንትን ነው ማለት ነው። በግዶኖስና ይሄ ሽፍት ነው የሚባለው እሱ ቃሪያ ሀርና ይሄ አለኝ። በሱ ሌላ የሚያስፈልገን ከቸብና ማይኔዝ ያው ግድ አይደለም። በቤታችን ግዴታ ሸሆርማ ላይ ቤተ ሸሆርማ ላይ የሚሰራ ወይም ደግሞ መጣም ላይ የሚሰራው ሁሉም ነገር ሊኖረን አይገባም። በየትኛውም አይነት አሰራር ሰርተን መብላት እንችላለን። እኔ ቀለል ባለ አሰራር ነው ማሳያችሁ። ኢንሻአላህ አብረን እናያለን። ይሄው ግንፍል እያለ ነው። ትንሽ ነሻ ጨምሬበታለሁ፣ ጨው ጨምሬበታለሁ። እንደዚህ ትንሽ ግንፍል መንተክተክ ሲጀምር ወዲያው አውጥተን ወንፊት ላይ አድርገነው ከዛ እንጠብሰዋለን። እንደዚህ ሽንኩርቱ በረጃጅሙ መቁረጥ እንችላለን፣ ጎረድም እንደፈለግነው። ከዛ እንደዚህ ጥብስ ካለ በኋላ ካሮቷን በመፈትፈጊያ የተጠቀምነውን ይሄን እንጠቀማለን። ይሄን እንደገና ጥብስ እናደርገዋለን ያለ ውሃ። እንደዚህ ሽንኩርቱ ትንሽ ከተጠበሰ በኋላ ያለ ውሃ ይሄን ጥብስ እናደርገዋለን። በጣም ቆንጆ ነው የሚሆነው። እንደዚህ በደረቁ ጥብስ ካረግነው በኋላ አሁን ትንሽ ዘይት ጠብ እናደርግበታለን። እንደዚህ ዘይቱን ጠብ አድርገን ከዛ ጃይዝ ያደረግነውን ዶሮ ማለት ነው ይሄን እንጨምራለን። ዶሮውን እንደዚህ ቀስ አድርገን እሱን ማማሰል። አሁን በቃ ጃይዝ ስለሆነ የዶሮ መጀመሪያ ከቅመም አድርገን ነው ያበሰልኩት። ከቅመም ነው ያበሰልኩት። ይሄን ቀስ አድርገን ገልበጥ እያደረግን በቃ አሁን ጃይዝ ነው። እንደዚህ በቃ ማሻአላ ሽታው ራሱ ልነግራችሁ አልችልም። በጣም ቆንጆ ሆኗል። እንደዚህ ገልበጥ አድርገን እንደዚህ ካለ በኋላ ቀደም ያሳየኋችሁ ቅመሞችን ማለትም ፍልፍል ባሬት ሀርና እነዚህ ቅመሞች በግዶኖስ ምናምን እነዛም መጨረሻ ላይ እንከታለን ማለት ነው። ቅመም ማጂ ምን ፈልገውን አይነት ቅመም ጨው እዚህ ጋር እንጨምርና በቃ አማስለን በዚህ አጋጣሚ በጣጥሴንም ወንፊት ላይ አርጌያለሁ። ቀደም ገንፈል ያደረኩት እንዲህ ወንፊት ላይ አርጌዋለሁ። አሁን ዘይት ላይ ጠብሰዋለሁ ማለት ነው። ቅመምም ጨውም ሁሉም ነገር ቃሪያም አርጌ አልቆለታል። አሁን ይሄን በማድረግ
ቃሪያ ያው ስፓይሲ የሚያቃጥል ስለምንወድ ብዙ አድርጌበታለሁ። በቃ አሁን አልቆለታል ማለት ነው። ይሄ ድርቅ አድርጌ ያለ ውሃ ትንሽ ዘይት ጠብ በማድረግ ነው የሰራሁት። በጣም ሽታው ራሱ ማሻአላ ተባረከላ ቆንጆ ነው። ሰርተን መጨረሻ ላይ አብረን እናያለን። ይኸው እንደዚህ ድርቅ ብሎ ተጠብሷል። ማሻአላ ተባረከላ። ነሻው እንደዚህ ድርቅ እንዲል ያደርጓል። ክሽ ነው የሚለው ማሻአላ። እንደዚህ ዘይትም አይዝም። በጣም ቆንጆ ነው የሚሆነው። በጣም አሪፍ ሆኗል። በዚህ ነው አሁን በጣም ደረቅ ሆኗል። ከትንሽ ደቂቃ በኋላ አወጣዋለሁ ማለት ነው። አሁን እዚህ ላይ ይሄ ቂጣው ነው ማለት ነው። የተጋገረ የበሰለ ቂጣ ነው። እሱ ላይ ቅድም ያቁላላነውን ቃሪያን፣ ድጃጅ፣ ሁሉንም ነገር በዶሮ ማለት ነው እንደዚህ ሙሉ አድርገን በአንድ በኩሉ እናስቀምጣለን። ከዛ በኋላ ቅድም የጠበስኩት ይሄ በጣጥስ ደግሞ እንደዚህ እሱን ቁጭ አደርግበታለሁ። እንደዚህ እሱን እንፈልገውን ያህል እንከታለን። እንደዚህ እሱን ከጨመርን በኋላ በጣጥሱን ከዛ ማይኔዝ እንደዚህ እንጨምርበታለን። እንፈልገውን ያህል በብዛት የምንፈልግ ከሆነ በብዛት፣ ትንሽ የምንፈልግ ከሆነ ትንሽ። ከዛ ከቸብ ያቃጥል ነገርም ከፈለግን ሸጣ መጨመር እንችላለን። በዚህ መልኩ ከዛ እንጠቀልለዋለን። እንደዚህ በመያዝ በደንብ እንደዚህ በመያዝ እንደዚህ መጠቅለል እንደዚህ እንጠቀልለውና ከዛ በኋላ ይሄን ጫፍና ጫፉን እንደዚህ በመዝጋትም መጠቅለል እንችላለን። እንደዚህ በክፍትም በሁለቱም መጠቅለል ይቻላል፣ ችግር የለውም። ከዛ በኋላ ደግሞ ይሄ ቶስተር እንትን ማሞቂያ ሳንዱች ሳሙሌ ማሞቂያ በሱም ማስገባት እንችላለን። ኩብዝ መጥበሻ ማለሽ መጥበሻ ላይም ዘይት እየቀባን በሱ ላይ እያገላበጥንም መጥበስ እንችላለን። በዘይት መክተት ሳይሆን እንዲህ ከላይ መጥበሻን እየቀባን በሱም መጥበስ እንችላለን። ቶስተሩም ካለን በሱ መስራት እንችላለን ማለት ነው። ይሄው በዚህ መልኩ በዚህ ቶስተሩ እንዲህ አሪፍ ይሄ እንደዚህ ከግማሽ ቁርጬው በቤት ውስጥ ይሄን የመሰለ አሪፍ ሻወርማ አሰራር እንደዚህ ሰርተናል። ሰርታችሁ ሞክሩት። በጣም ቆንጆ ነው። ማሻአላ ትወዱታላችሁ። በሌላ ቪዲዮ እስክንገናኝ ላይክ፣ ሳብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።